100% እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ኢንትራንስ ላይ የተሻለ ውጤት ማምጣት ስለምትፈልጉ ነው። ስለዚህ እኔም ሳላሳፍራችሁ እንዴት አድርጋችሁ በ4 ወር ውስጥ ለኢንትራንስ ራሳችሁን ብቁ እንደምታደርጉ ብቁ ብቻ ሳይሆን የተሻለ ውጤት አምጥታችሁ ልታልፉባቸው የምትችሏቸውን 3 ስቴፖችን አሳያችኋለሁ። እነዚህ 3 ስቴፖችን ከዛሬ 1 ዓመት 2 ዓመትም በፊት ስጠቀም ነበረ። ኢቭን አምና ኢንትራንስ ስፈተን ስጠቀሙ የነበረ ስትራቴጂ ነው ማለት ነው። በ4 ወር ውስጥ ራሴን ኮምፕሊትሊ የሆነ ድራማቲክ ሽፍት የሚባል ነገር በማሳየት 4 ወር ብቻ በማንበብ ኢንትራንስ ላይ ከ600 470 ላመጣ ችያለሁ ማለት ነው። ስለዚህ አሁን በነገራችሁ ስቴፕ ምንም እስካሁን ጥናት ጭራሽ ላልጀመራችሁ ወይም ደግሞ ስቲል እያነበባችሁ ራሳችሁ ለኢንትራንስ ዝግጁ የምታደርጉ ልጆች ከሆናችሁ የሚጠቅማችሁ ስቴፕ ነው የምነግራችሁ ማለት ነው። ስለዚህ እነዚህ የምነግራችሁ ኮንሴፕት በደንብ ከመንገሬ ወይም ደግሞ ወደ 3 ስቴፖች ከመሄዴ በፊት ራሳችሁ አሁን አይ ቲንክ 4 ወር 5 ወር ያህል ተጠቅማችኋል። አሁን ይህን ቪዲዮ ፖስት እስከማደርግ ድረስ ማለት ነው። ስለዚህ ራሳችሁ ምን ያህል ለኢንትራንስ ራሳችሁን እያዘጋጃችሁ የሚለው ነገር ራሳችሁን ለ1 ደቂቃ ለ2 ደቂቃ ቪዲዮ ፖዝ አድርጋችሁ በደንብ ለማሰብ ሞክሩ። በምን አይነት ስትራግል ነው እያለፋችሁ ያላችሁት? ምን ያህል ኢንትራንስ ጥያቄዎችን ነው በቀን እየሰራችሁ ያላችሁት? ወይስ በምን አይነት መንገድ ነው እየሄዳችሁ ያላችሁት? ጥናት ካልጀመራችሁ ደግሞ ምን እያደረጋችሁ ነው? ምንድን ነው ስትራግል የሆነባችሁ የሚለው ነገር በደንብ ለማሰብ ሞክሩ ማለት ነው። ስለዚህ አሁን የምነግራችሁ እነዚህ 3 ስቴፖች እኔ ከምሬ ነው የምላችሁ 4 ወር ነው በስርዓት ለኢንትራንስ ራሴን ያዘጋጀሁት ማለት ነው። ስለዚህ በ4 ወር ውስጥ ራሴን እንደዚህ ካዘጋጀው ስቲል ድረስ ሜቢ እያነበባችሁ ያላችሁ ልጆች ከሆናችሁ ለኢንትራንስ ራሳችሁ እያዘጋጃችሁ ከሆናችሁ ከ550 በላይ 100% እርግጠኛ ነኝ ስኮር ማድረግ ይችላላችሁ ማለት ነው። ስለዚህ ሜንሊ ወደ ስቴፑ ከመሄድ በፊት እስካሁን ድረስ ሀሳቡን ወይም ደግሞ ጥናት ላልጀመራችሁ ልጆች ወይም ደግሞ ገባ ወጣ ያላችሁ ልጆች ከሆናችሁ አንድ ነገር ልንገራችሁ። ዘሜንቲንግ ምንድነው? ከ10ኛ እና 11ኛ 9ኛ ክላስ ስትሆኑ አብዛኛው ተማሪ ፎከስ የሚያደርገው ምንድነው? የክላስ ትምህርት ላይ ነው። ስለዚህ የክላስ ትምህርት ላይ ሲሆን ምንድነው ያው ለግሬዱ ደረጃ 1ኛ ለመውጣት 2ኛ ለመውጣት ነው የሚጣጣረው። ነገር ግን ወደ 12 ሲገባ ሜንሊ 2 ዓላማ ይዞ ነው የሚገባው። አንደኛ ኢንትራንስ ነው ይዞ የሚገባው፣ ሁለተኛ ደግሞ የክላስ ውጤቱ አለ ትራንስክሪፕት ነው የሚፈልግ ሆነ ማለት ነው። ስለዚህ እነዚህ 2 ነገሮችን ነው የሚያስኬደው። ግን ሜንሊ ይሄ የክላስ ውጤት አሁን አብዛኛው ተማሪ ኢንትራንስ ከተፈተነ በኋላ ኢንትራንስ አለፈ ነው ወደቀ ነው የሚታየው። ገባችሁ አይደለ? ክላስ ላይ ወይም ደግሞ ክላስ ላይ አንደኛ ስለወጣችሁ ብቻ ወይም ደግሞ ክላስ ላይ አንደኛ የወጡ ልጆች ብቻ ኢንትራንስ ላይ የተሻለ ውጤት ያመጣሉ ማለት አይደለም። ምክንያቱም እኔ አምና ያየሁት ነገር ነው። 11ኛ ክላስ ላይ አሪፍ ውጤት የሚያመጡ ግሬድ ላይ 11 ላይ 9 ላይ ቶፕ የሚባሉ ተማሪዎች 12 ላይ ኢንትራንስ ላይ ተጠብቆ ነበረ። ግን እኔ ኢቭን ካመጡት ከ470 በላይ በታች ያመጡ ብዙ ተማሪዎች ነበሩ። ምንድነው ብለን ክፍተቱን ስናይ እነዚህን 3 ስቴፖችን ስኪፕ አድርገዋል ማለት ነው። ስለዚህ አሁን የምነግራችሁ ነገር ምንድነው? እኔ በዚህ ቻናል ላይ ማሳያችሁ በ4 ወር ውስጥ እያንዳንዱ የቀረስኳችሁ ቪዲዮዎች አሉ። በ4 ውስጥ እንዴት ራሴን ሳዘጋጅ እንደነበረ ለኢንትራንስ 1 ወር ቀረው ሲባል ምን አይነት ፊሊንግ እንደነበረ እና ያንን እንዴት ዲፊት ላደርግ እንደቻልኩኝ ያሉትን እያንዳንዱ ስቴፖችን በሚቀጥሉ ቪዲዮዎች በዚህ ለተማሪ ፔጅ ፖስት አደርግላችኋለሁ ማለት ነው። ስለዚህ ምንድነው አይ ቲንክ ማድረግ ያለባችሁ ምንድነው? አሁን በ4 ወር ውስጥ ምንም ጭራሽ ኮንሴፕቱ የሌላችሁ ልጆች ከሆናችሁ አሁን ምንድነው ሜን ግብ ማድረግ ያለባችሁ 5 ወር ነው አይ ቲንክ የሚቀራችሁ እናንተ። ስለዚህ ሜን አላማ ይዛችሁ እንደ ሎንግ ተርም ከሆነ አላማ ይዛችሁ መሄድ ያለባችሁ ምንድነው? ኢንትራንስ ነው። ስለዚህ ጊዜ ያለኝ ሳይሆን አሁኑ ነው ይህን ቪዲዮ እንዳያችሁ ጥናትም ካልጀመራችሁ ወይም ከጀመራችሁ መጀመር ያለባችሁ ማለት ነው። ግን ከመጀመራችሁ በፊት ደግሞ የእናንተን ፕሪፓሬሽናችሁን አፕግሬድ የሚያደርጉ 3 ኮንሴፕቶችን ግዴታ ሰምታችሁ ነው ጥናታችሁንም ካልጀመራችሁ መጀመር ያለባችሁ ማለት ነው። እኔ 12 እያለሁ ላይክ ለምሳሌ ማቴማቲክስ አስተማሪያችን ዓርብ ዕለት ድረስ አስተምሮ ለምሳሌ ዩኒቱ ኢንትሮዳክሽን ቱ ኢንቴግሬሽን ቢለው አስተምሮ ዩኒቱን ከጨረሰ በኋላ ሰኞ ፈተና አለ፣ ፈተናው ይከብዳል፣ በደንብ አንብቡ ምናምን ይላል። አብዛኛው 11 ላይ የነበረው ማይንድ ሴት ይዞ ነው አብዛኛው ተማሪ እየሄደ ያለው። ምንድነው የተለያዩ ሬፈረንስ ቡኮችን ነው እያገላበጡ መሄዱት ማለት ነው። እነዚህ የተለያዩ ለበቃ ለሰኞ ፈተና አለ፣ ለሰኞ አነባለሁ ለኢንትራንሱ አነባለሁ ብሎ
የተለያዩ ቶፕ መጽሐፎች፣ ትልልቅ መጽሐፎችን ያገላብጣሉ። ከዛ ዩኒት ጋር ኢንትሮዳክሽን ቱ ኢንቴግሬሽን የሚባሉ ዩኒቶች አገላብጠው ምን ብለው ለፈተናው ይሄዳሉ። ፈተናውን አሪፍ ውጤት ሊሰሩ ይችላሉ። ግን ለሎንግ ተርም ስናስበው ደግሞ ላይጠቅማቸው ይችላል ማለት ነው። ላያስተውሱት ይችላል። ምክንያቱም የሰው ልጅ ማይንድ ሜይ ቢ በጣም ወጣ ካለ ወይ አስተሳሰቡ ትንሽ ከፍ ያሉ አይኪዋቸው ከፍ ካሉ ልጆች በስተቀር ሆኖ ሎንግ ለአንድ ወር ለሁለት ወር ያንን ዩኒት ከድኖ ሲከፍት የሚያስተውሱ የለም ማለት ነው። ኢቨን ጥያቄ ሲሰራ ሊጠፋበት ይችላል ማለት ነው። ሶ ዘ ፖይንት ኢዝ ምንድን ነው ሜንሊ እኔ ሳደርግ የነበረው እንዴት ነው ኢንትሮዳክሽን ቱ ኢንቴግሬሽን ኢንትራንስ ጥያቄ ያለ ሲባል ፎከስ አድርጌ የምገባው የነበረው እንዴት ነው በቃ ያንን ዩኒት አሁን ብርሃኑ ኢራ የሚባል ነገር አለ። ብርሃኑ 2013 2014 15 17 እስካሁን ድረስ ያለው ፓስ ብታይ ከ9 እስከ 12ኛ የሚወጡ ጥያቄዎች ምን ቤዝ አድርጎ ነው የእናንተን የማስታወስ ችሎታ የሚጠይቁ ጥያቄዎች ነው። በአጭሩ የምትጠየቁት በቃ 9ኛ ክላስ ላይ እንደዚህ ነው እንጂ እንደ ድሮ እንደዚህ ቆፍራችሁ የሆነ ካልኩሌሽን ተሰጥቶ ቆፍራችሁ ከሄዳችሁ በኋላ መልሱ ተቀምጦላችሁ ምናምን ቀርቷል። ኦልሬዲ ሲምፕለስ ተደርጎ ይቀመጣል። ከእናንተ የሚጠበቀው ምንድን ነው? የተለያዩ ትሪኮች አሉ። በእነዚያ ትሪኮች ቀለል አድርጋችሁ እዛው ምርጫውን ብቻ በማየት ራሱ የምትመልሱ ብዙ ጥያቄዎች አሉ በአሁን ጊዜ ማለት ነው። ስለዚህ እንዴት ነው እነዚያ ነገሮችን ራሳችሁ ሞዲፋይ የምታደርጉ ሲባል መጽሐፉ ብቻ ነው ማንበብ የሚጠበቅባችሁ 12 እስከሆናችሁ ድረስ ማለት ነው። መጽሐፉ ስታነቡት መጽሐፉ ብቻ በምታነቡበት ጊዜ ምንድን ነው የምታደርጉት ሲባል የተለያዩ የኢንትራንስ ጥያቄዎች ነው በዛ ዩኒት ብቻ ይወጡ ማለት ነው። ስለዚህ እነዚያን የኢንትራንስ ጥያቄዎችን ትሰራላችሁ። የኢንትራንስ ጥያቄዎች ብቻ በምን አይነት መንገድ ነው ፓተርኑን ለመረዳት ማለት ነው። ስለዚህ እነዚያን ኢንትራንስ ጥያቄዎች ትሰራላችሁ። ከዛም በተለያዩ ሀገራት በአዲስ አበባ በተለያዩ ሀገራት ደግሞ የሚወጡ ሞዴል ጥያቄዎች አሉ። እነዚያ ሞዴል ጥያቄዎችን ደግሞ ለመስራት ትሞክራላችሁ በኢንትራንስ ስታንዳርድ ስለሚወጡ ማለት ነው። ስለዚህ እነዚያን ነገሮችን ስትሰሩ ራሳችሁን አፕዴት ታደርጋላችሁ። ስለዚህ ከእናንተ የሚጠበቀው ምንድን ነው? ነገ ፈተና ወይም ሰኞ ፈተና አለ ሲባል ይሄ ሬፈረንስ ጋይድ ኤክስትሪም የሚባል ነገር ማገላበጥ አያስፈልግም። ምንድን ነው የምታደርጉት? መጽሐፉን ታነባላችሁ። መጽሐፉን ካነበባችሁ በኋላ በዛ መጽሐፍ የወጡ የኢንትራንስ ጥያቄዎችን ትሰራላችሁ። ያንን ትከደናቸው። ሰኞ ፈተናው ከብዶ ቢመጣ ኦልሬዲ ስኪል አላችሁ። የምታውቁት ትመልሳላችሁ፣ የማታውቁት ስኪፕ ታደርጋላችሁ። ለምን ሲባል ዘ ሜን ቲንግ በጣም ኢምፖርታንቱ ምንድን ነው? ኢንትራንስ የተሻለ ውጤት ለማምጣት ነው እንጂ ኢቭን እናንተ 12 ላይ አንደኛ ሴሚስተር ላይ አንደኛ ብትወጡ ኢቭን ለእናንተ ለኢንትራንሳችሁ ምንም ሰርቫይቫል አይሆንም ማለት ነው። ስለዚህ ሜንሊ ፎከስ ማድረግ ያለባችሁ እንደ ሎንግ ተርም ኢንትራንሳችሁ ነው ማለት ነው። ስለዚህ ያንን ኢንትራንሳችሁ ሞዲፋይ ሊያደርግ የሚችለው የመጀመሪያው ስቴፕ ምንድን ነው? 100% እርግጠኛ ነኝ አብዛኞቻችሁ እስካሁን ይህን ቪዲዮ ፖስት እስከማደርጉ ድረስ የምትጠቀሙት የአጠናን ወይም ደግሞ የታይም ቴብል አወጣት ስልታችሁ ፕሮስፔክቲቭ ታይም ቴብል ነው። ስለዚህ የፕሮስፔክቲቭ ታይም ቴብል ብለን የምንጠራው ምንድን ነው? ለምሳሌ እኔ ነገ ወይም ደግሞ ሰኞ ማንባቸው ትምህርቶችን አወጣለሁ። ከ9 እስከ 12 ነው አይደለ? ለምሳሌ ሰኞ ባዮሎጂ አነባለሁ። ከዛም በኋላ ባዮሎጂ እና ኬሚስትሪ ለማንበብ ሞክራለሁ እናለን። ከዛ የሆነ ስኬጁል እናወጣለን። ይሄ ፕሮስፔክቲቭ ታይም ቴብል ብለን የምንጠራው ለዛ ነው። ከዛ እናወጣለን ታይም ቴብል ማለት ነው። ለምሳሌ ሰኞ ማትስ አነባለሁ። ከዛም በኋላ ፊዚክስ አነባለሁ። ብራንች ፊዚክስ ማክሰኞ ደግሞ ባዮሎጂ እና እንግሊሽ አነባለሁ ብላችሁ የራሳችሁን ምን ታይም ቴብል ታወጣላችሁ። ነገር ግን ያንን ታይም ቴብል ወይም ደግሞ ያንን ያወጣችሁትን ነገር የመተግበር እድላችሁ በጣም ዝቅተኛ ነው። 100% እርግጠኛ ትጽፋላችሁ፣ ትይዛላችሁ። ግን ሜይ ቢ ሰኞ ሲደርስ ወይ ከክላስ ትመጣላችሁ። ከዛም አንዱ ዩኒት ሳትጨርሱ ጊዜ ይሄድባቸዋል ማለት ነው። ስለዚህ ያን ነገር በጣም እንደዛ ስታደርጉ ጊዜ ይሄድባቸዋል ማለት ነው። ስለዚህ ጊዜያችሁን እንዴት ነው የምትቆጥሩት? የመጀመሪያው ምንድነው? ከፕሮስፔክቲቭ ታይም ቴብል ወደ ሪትሮስፔክቲቭ ታይም ቴብል ራሳችሁ ሽፍት ማድረግ መቻል አለባችሁ። ለምሳሌ 9 እስከ 12 ነው ባዮሎጂ ትምህርት አለ እንበል። ባዮሎጂ ትምህርት ለምሳሌ 9ኛ ክላስ ላይ ሴል ባዮሎጂ የሚል ከሆነ ዩኒት 1 ያቺን ዩኒት 1 ለምሳሌ 11ኛ ክላስ ብለን እንሂድ። በ11ኛ ክላስ ኬሚስትሪ አለ። 11ኛ ክላስ ኬሚስትሪ ትምህርት እንውሰድ። 11ኛ ክላስ ኬሚስትሪ ዩኒት ስንት ዩኒቶች አሉ? ዩኒቶችን ዘርዝራችሁ ታስቀምጣላችሁ። 10 ላይ 9 ላይ 12 ላይ እነዚያ ዩኒቶችን ዘርዝራችሁ ታስቀምጣላችሁ። ዩኒት 1 ዩኒቱ ስንት ዩኒት እንዳሉ ስማቸውንም መጻፍ ትችላላችሁ ካስፈለገ። እነዛን ጽፋችሁ ዘርዝራችሁ ከጻፋችሁ በኋላ ምን ታደርጋላችሁ ማለት ነው? እነዛን ዩኒት ወይ በቴብል ወይ በእንደዚህ በትልቅ ፔፐር አለ አይደል? ዋይት ፔፐር ብለን የምንጠራው በዛ ዋይት ፔፐርም ሆነ ትጽፋላችሁ። ወይም ደግሞ የተለያዩ እንትኖች አሉ በኦንላይን የምንላቸው ኖሽንን መጠቀም ትችላላችሁ። ኦፍሳይድ የሚባሉ ሶፍትዌሮች አሉ፣ እነዛን መጠቀም ትችላላችሁ። አይን ካላችሁ ደግሞ ተማሪ ሊቅም አለ። አሁን እኔ እንደ ተማሪ ሊቅ ላሳያችሁ።
ለምሳሌ ተማሪ ሊቅ ላይ ምን አለ? ስቴዲ ፕላነር ሚል ፔጅ አለ። ይሄ ተማሪ ሊቅ የሚባለው ፕሌይ ስቶር ላይም ታገኛላችሁ። የተለያዩ ከ2000 እስከ 2015 ድረስ ያሉ ኢንትራንስ ጥያቄዎች የሚሉበት ነው። እኔም ስጠቀምበት ነበረ ማለት ነው። አፕሊኬሽን ከፈለጋችሁም ደግሞ ቴሌግራም ላይ ከኔ ከትኔን ኩፖን ኮዴንም ጭምር ሰጣችኋለሁ። ገብታችሁ ትሞክራላችሁ ማለት ነው። ስለዚህ ተማሪ ሊቅ አለ። እዛ ተማሪ ሊቅ ላይ ማግኘት ይችላላችሁ፣ ወይም ደግሞ ኖሽንም መጠቀም ይችላላችሁ። ምንድነው ሜን አላማው? ምንድነው ኖሽኑ ላይ ምን ታደርጋላችሁ? በፓርከር 3 ፓርከር ትይዛላችሁ። አረንጓዴ፣ ቢጫ፣ ቀይ ፓርከሮችን ትይዛላችሁ። ሜንሊ ፎከስ አድርጉ። ይሄ ነገር አውቀዋለሁ ወይ ምናምን ብላችሁ ሳይሆን በደንብ እንድታደርጉ እንፈልጋለን። ታቀልማላችሁ ማለት ነው። ስለዚህ ያው ለምሳሌ እያንዳንዱ ዩኒት 9ኛ ክላስ ላይ ዩኒቱ 10ኛ ላይ 11 ላይ 12 ላይ ያሉ ዩኒቶችን አቅርማችሁ ታስቀምጣላችሁ። ከዛ ቀይ ፓርከር አለ። ቀይ ፓርከር ብለን የምንጠራው ለምሳሌ ከ9 እስከ 12 ኬሚስትሪ ትምህርት ካለ ኬሚስትሪ ለምሳሌ 11ኛ ክላስ ላይ 11ኛ ክላስ ላይ ኬሚስትሪ ያሉ ዩኒቶች ዘርዝረን አለ። እነዛ ዩኒቶችን ዘርዝረን ጭራሽ ያላየናቸው ዩኒቶች ሊኖር ይችላሉ 11ኛ ኬሚስትሪ ላይ ማለት ነው። እነዚህን ያችን ዩኒት ምን እናደርጋለን? በአረንጓዴ ቀለም ፓርከር ዩኒቱን ፔንት እናደርጋለን ማለት ነው። ከዛ ሜቢ ምንም ጭራሽ ሀሳቡ የሌለን ከፍተን ያላየነው ዩኒት ማለት ነው። ከዛ ሁለተኛ ደግሞ ቢጫ ፓርከር አለ። ቢጫ ፓርከር ደግሞ የምንጠቀሙ ለምንድን ነው? ያን ዩኒት አይተነዋል ከዚህ በፊት እስካሁን ባለው ሴሽን አይተነዋል። ነገር ግን ሜቢ ኢንትራንስ ጥያቄዎች ቢወጡ 50 በ50 ነው ብላችሁ የምታስቡት ጥያቄ አለ አይደለ? ወይ አገኘዋለሁ ወይ አጣዋለሁ። የሆነ በቃ የምታገኙበትም የምታጡበትም ጥያቄ ዩኒት ከሆነ ደግሞ በአረንጓዴ ያን ዩኒት ፓርከር ታደርጋላችሁ። ስንት ዩኒት ነው? 2 ዩኒት ሊሆን ይችላል። አረንጓዴ ቢጫ የሆነባችሁ እነዛ ታቀልማላችሁ። ከዛም ኮምፕሊትሊ ይሄን ዩኒት ጨርሼዋለሁ፣ ምንም ጥያቄ ከመጣ 100% አገኛለሁ ብላችሁ ደግሞ የምታስቡት ዩኒት ይኖራል። ካነበባችሁ በኋላ ለምሳሌ አሁን ኢንትሮዳክሽን ቱ ኢንቴግሬሽን ለሰኞ ፈተና አለ ብሎ ነበር አስተማሪው። ስለዚህ ለኢንትራንስ ብዬ ነው አይደል ያነበብኩት። ኢንትራንስ ጥያቄዎችን ሰርቻለሁ፣ ኦልሬዲ ዝግጁ ነኝ ማለት ነው። አንደኛው ኢንትራንስ ጥያቄ ከመጣ የመስራት እድል አለኝ ማለት ነው። ስለዚህ ያንን በአረንጓዴ ቀለም እንደዛ አቀልመዋለሁ ማለት ነው። ስለዚህ ያ ነገር ምንድነው? እንደዛ እያደረጋችሁ ያነበባችሁትን ታስቀምጣላችሁ፣ ቀይ ዩኒቱን ታደርጋላችሁ። ስለዚህ የሆነ ነገር ወይ ቴብል ላይ ታደርጋላችሁ፣ ወይም አብዛኞቻችሁ ይህንን ቪዲዮ የምታዩት ኦንላይን ነው፣ ስልክ ትጠቀማላችሁ። አብዛኛው ከየሆነ ነገር ከማየት ይልቅ የሚቀድመው ስልክ ነው። ስለዚህ ስልካችሁ ላይ የተለያዩ ኖት ማስቀመጫዎች አሉ፣ ዌብሳይት፣ ኖሽን፣ እነሱን መጠቀም ትችላላችሁ። አይም ካላችሁ ደግሞ ተማሪ ሊቅ አፕሊኬሽን አለ። እዛው አፕሊኬሽን ላይ ገብታችሁ የራሳችሁን ሬትሮስፔክቲቭ ታይም ቴብል ሊስት አድርጋችሁ ታስቀምጣላችሁ። ስለዚህ ያችን ሊስት አድርጋችሁ ካስቀመጣችሁ በኋላ ምን ታደርጋላችሁ ማለት ነው? በቀላሉ ያን ዩኒት በቃ ስልካችሁ ላይ ስትከፍቱ ምንድን ነው የሚታያችሁ? አረንጓዴና ቢጫ ነው የሚታያችሁ፣ ቀይ ይታያቸዋል። ስለዚህ ምንድን ነው ማይንዳችሁ የሚያስበው? ይሄ ከታይም ቴብል ይሄ ዝም ብላችሁ ፕሮስፔክቲቭ የሆነ በቃ እንደዚህ ሰኞ እንደዚህ ያለው ከምትሉት ይልቅ ምንድን ነው ማይንዳችሁ ፈጥኖ የሚመጣው? ያቺ ቀይ የነበረውን ዩኒት ወደ ቢጫ ለማድረግ ነው የምትሄዱት። ገባችሁ አይደለ? ቢጫ ለማድረግ ነው፣ ቀይ ዩኒት ቢጫ ለማድረግ ነው። ማይንዳችሁ አክቲቭ ነው የሚሆነው፣ በቃ ንቁ ነው የሚሆነው። እንቅልፍ አይመጣላችሁ። የሆነ በቃ ሰኞ ለምሳሌ ማትስ አነባለሁ ብዬ ሌሊት ለመነሳት በሞክር ወይ እንቅልፍ ነው ወይ በቃ እንደጋ አደርገዋለሁ በቃ ሀሳቤ ልቀይር ስላላችሁ። ነገር ግን ቀይ ብዛቱን ስታዩ ፍርሃታችሁ ይመጣል። ቢጫውን ካያችሁ ደግሞ ትንሽ ፊል ታደርጉና ለማንበብ ነው የምትነሳሱት። በቃ ሰውነታችሁ አክቲቭ ነው የሚሆነው ማለት ነው። ሴላችሁ በጣም ይነቃቃል ማለት ነው ለማንበብ። ስለዚህ በጣም ወሳኝ ነገር ነው። ይሄ እናንተ እስካሁን ለኢንትራንስ የምትዘጋጁ ከሆነ የእናንተን ያጠናን ዘዴ አፕግሬድ ያደርግላችኋል። ስለዚህ ይሄ ሙሉ በሙሉ ሽፍት አድርጉ። እስካሁን የምታጠኑበትን ሳይሆን እናንተ በምታጠኑበት ወይ የእናንተን ያጠናን ስልታችሁ ነው አፕግሬድ የሚያደርገው ማለት ነው። ስለዚህ ይሄ በጣም ወሳኝ ነገር ነው። ቢጫ ከነበረ ቀይ ለማድረግ ነው የምትሄዱት። እኔ ለኢንትራንስ ስፈተን ወደ 3 ቀይና ወደ 6 ቢጫ ይዤ ነው የገባሁት። ቤቢ እነዛን እንትን ብል በጣም የተሻለ ውጤት ማምጣት ይችል ነበረ። እነዛ ነገሮች ገጥሞኛል ማለት ነው። ስለዚህ ምንድነው ኢንትራንስ ላይ ከገባሁ በኋላ የገጠመኝ ነገሮች ምንድናቸው የሚሉትንም ጭምር ሼር አድርጋቸዋል በዛሬ ቪዲዮ ባይሆንም ማለት ነው። ስለዚህ ይህን ነገር ለማድረግ ሞክሩ። ስለዚህ ታይም ቴብሉ መቀየር አለባችሁ። ስለዚህ አፕሊኬሽኑ ውስጥ ደግሞ እንዴት ነው የምናገኘው? ይሄ ሬትሮስፔክቲቭ ታይም ቴብላችሁን የምትይዙበት ሙሉ ከነ ኤክስፕላኔሽኑ ቀጣይ ቪዲዮች ላይ ምናምን ላሳያችሁ ይችላሉ፣ እንዴት እንደምታስቀምጡ ምናምን ማለት ነው። አጠቃቀሙን አፕሊኬሽኑን ተማሪ ሊቅ ከፈለጋችሁ ቴሌግራም ቻናል ተማሪ ሊቅ በሉ። ተማሪ ሊቅ ስትሉ እዛው ቻናል ላይ ፖስት እናደርግላችኋለን ማለት ነው። ፕሌይ ስቶር ላይ ተማሪ ሊቅ ብላችሁ ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ አንደኛው ኦፕሽን ነው ማለት ነው። ሌላኛው ነገር ምንድነው?
ወደ ሁለተኛው ሀሳብ ስንሄድ ወደ ሁለተኛው ስቴፕ ስንሄድ ምንድነው ከጓደኞቻችሁ ጋር ለማጥናት ሞክሩ። ከጓደኞቻችሁ ጋር ለማጥናት ሞክሩ። ያ ማለት ምንድነው? በጣም ሞስት ኢምፖርታንት የሚባል ነገር በዛ ከተባለ ከ3 ባትበልጡ የተሻለ ነው። ከጓደኛ ጋር ስታጠኑ እንዴት መሰላችሁ? አሁን 4 ወር ነው የቀራችሁ፣ እንዴት ከጓደኛ ጋር አጠናለሁ ምናምን የሚል ነገር ሊፈጠር ይችላል። ስለዚህ እኔ ያደረኩትን ነው የምነግራችሁ ማለት ነው። ከጓደኛ ጋር ስታጠኑ ማይንዳችሁ አክቲቭ ይሆናል። ሁለት ደግሞ ኢንትራንስ በቀረበ ቁጥር አሁን ለምሳሌ ብቻችሁ የምታጠኑ ከሆነ ከቨር ያላረጋችሁትን ዩኒት ስታዩ የሆነ ነገር ስትውል ማይንዳችሁ ሊሸበር ይችላል። ወይ በቃ እነዛ በጣም ሄደዋል እኮ እነዛ ማይንዳችሁ ሊሸበር ይችላል። ስለዚህ እንደዛ ከሚሆን ከጓደኞቻችሁ ጋር ለማጥናት ሞክሩ። ወይ ከእናንተ ጋር እኩል የሆነ እውቀት ደረጃ ከእናንተ ጋር እኩል የሆነ ወይም ደግሞ ትንሽ ከእናንተ ከፍ የሚሉ ካሉ ከእነሱ ጋር አንድ ላይ ለማንበብ መሞከር አለባችሁ ማለት ነው። ስታነቡ ደግሞ እንዴት ማድረግ አለባችሁ? ይህን ቪዲዮ ለዛ ጓደኛ ሼር አድርጉ። ማጥናት ለምትፈልጉት ሰው ሼር አድርጉ እንዲረዳው ሀሳቡ ማለት ነው። ካልተረዳው ደግሞ ለመናገር ሞክሩ። ኦልሬዲ እናንተ ከተረዳችሁ ደግሞ ለእሱ ለማስረዳት ሞክሩ። ከዛ እሱ ይሄ ሪትሮስፔክቲቭ ታይም ቴብል ተጠቅሞ ቀይ ዩኒቶችን ታወጣላችሁ። ሁለታችሁ ኮማን የሆነ ቀይ ዩኒት ካላችሁ ቤት ታነባላችሁ። እሱም ቤቱ ሄዶ ያነባል፣ አንተም ቤት ሄዶ ታነባላችሁ። ቤታችሁ ካነበባችሁ በኋላ ምንድነው የምታደርጉት? ጥያቄ ለመስራት ትገናኛላችሁ። ስለዚህ የተለያዩ ቴሌግራም ላይ የተለያዩ ጥያቄዎች አሉ፣ እንደዛ ታሰባስባላችሁ። ተማሪ ሊቅ ላይ ያሉ ጥያቄዎችን ገብታችሁ ስሯቸው። እንዲሁም ደግሞ እዛ ላይ ሞዴል ኤግዛሞችን እስከ 5 ፌዝ ድረስ እንፈተናለን። ስለዚህ እነዛን ፈተናዎችንም ደግሞ ለመውሰድ ሞክሩ። በጣም ጠቃሚ ኢንትራንስ ስታንዳርድ የተሰሩ ኢንትራንስ ጥያቄዎች ናቸው ማለት ነው። ስለዚህ እነዛ ኢንትራንስ ጥያቄዎችን ስትሰሩ ኢንትራንስ ቤዝድ የሆኑ ሞዴል ፕሪ ኢንትራንስ ብለን የምንጠራው ማለት ነው። ራሳችሁን አፕግሬድ እያደረጋችሁ ትሄዳላችሁ ማለት ነው። ስለዚህ እነዛን ጥያቄዎችን በጋራ ትስራላችሁ ማለት ነው። ስለዚህ ያንን ነገር ስታደርጉ ምንድነው ማይንዳችሁ አክቲቭ ይሆናል። ገባችሁ አይደለ? ይሄን ነው የምታደርጉት። ይሄን ካልኩኝ በኋላ ሶስተኛው ከሁለተኛው ሀሳብ ጋር ስለሚገናኝ ሶስተኛው ሀሳብ ምንድነው? እስካሁን ኖት እያወጣችሁ ከሆነ ኦልሬዲ ኮምፕሊትሊ ማቆም ያለባችሁ ነገር ነው። በኖት የምትተማመኑ ከሆነ ኮምፕሊትሊ ማቆም ያለባችሁ ነገር ነው። ምክንያቱም ኖት ያወጣችሁት እናንተ እስከ መጨረሻው ሰርቫይቭ ላይ ያስደርጋችሁ ይችላል። ለምን ኖት አውጥታችሁ መጽሐፉን ደብተሩ ሙሉ ሞልታችሁ ከመጽሐፉ አይደለም ኖት ማውጣት ያለባችሁ ማለት ነው። ኮምፕሊትሊ ኖት የምታወጡ ከሆነ በኖት የምትሄዱ ልጆች ሊሆኑ ይችላሉ ከድሮ ጀምሮ። ግን ኖት አቁሙ ሳይሆን ኮምፕሊትሊ ብለው ኖት ማውጣት ያለባችሁ እንዴት መሰላችሁ? ከጥያቄ ነው ኖት ማውጣት ያለባችሁ እንጂ ከመጽሐፉ ኖት ለማውጣት አትሞክሩ። ለምን ኖት አውጥታችሁ 1 ወር ቀረው ሲባል ለኢንትራንስ ኮንፊደንሳችሁ በጠቅላላ ነው ዜሮ የሚገባው። ገባችሁ አይደለ? ለምን ሲባል ብዙ ፍርሃቶች ይመጣሉ፣ ያሉት ነገሮች ይመጣሉ። ስለዚህ ያን ነገር እንዴት ነው ዲፊት የምታደርጉት ሲባል ራሳችሁን ያን ነገር ዲፊት የምታደርጉት እንዴት ነው? በእናትህ ቻርጀሩን አስቀምጥ እየታየኝ ነው ተወዩ፣ በቃ ይታያል። እንዴት ነው? ስለዚህ እንዴት ነው ራሳችሁን ዲፊት የምታደርጉት ሲባል ያን ነገር ከጥያቄው ኖት ማውጣት ያለባችሁ ማለት ነው። ስለዚህ ጥያቄውን ስትሰሩ ከዛ ከጥያቄው ኖት ስትወጡ ማይንዳችሁ አክቲቭ ይሆናል ማለት ነው። ስለዚህ ከጓደኞቻችሁ ጋር ትገናኛላችሁ ለጥያቄ ጥያቄውን ስትሉ ሜይ ቢ አንተ ማታውቀው ሀሳብ ሆነ እሱ የሚያውቀው ሆነ የሆነ አይዲያ ይሰጣል። ኦኬ ትላለህ፣ ኖት ትይዛለህ ማለት ነው። ስለዚህ እነዛ ኖቶችን በኢንትራንስ ቤዝድ ኖቶችን ስትይዝ ደግሞ ማይንድ አክቲቭ ይሆናል ማለት ነው። ከምሬ ነው የምላችሁ። ለኢንትራንስ ሲዘጋጅ 4 ፔጅ አይሞልም። ይሄ ፔጅ ኖርማል የደብተር አለ አይደለ? 4 ፔጅ አይሆንም። ለማቴማቲክስ አይ ቲንክ እንደዛ የሚሆን ነው ኖት ይዤ እንትን አልኳት ማለት ነው። ከ9 እስከ 12 ነው። ይሄ ካልኩሌሽን ቆፍር አይደለም በብዛት ማለት የሆነ የማይንድ ሴት ጥያቄ ነው። አብዛኛው ፎርሙላውን ኪያስ የምሰራው ምርጫውን ካየ የሚሰራ ናቸው አብዛኛው ማትስ ማለት ነው። እና ያችን ይዤ ነው በቃ። ምክንያቱም ኦልሬዲ ጥያቄዎችን ስሰራ ኦኬ ብዬ የተረዷቸው ኮንሴፕቶችን ኖት ያወጧት ብቻ አንብቤ ነው ለፈተና የገባሁት ማለት ነው። ኦልሬዲ ባዮሎጂ ትምህርትም እነዛ ኖት ያወጣሁት ማለት ነው። ኖት ወደ ግማሽ ፔጅ አይሞላም። ኖት ያወጡ በኖት ደረጃ ማለት ነው። ግማሽ ፔጅ አይሞላም። ያቺን አንብቤ ነው ኦልሬዲ የገባሁት። መጽሐፉን ስከፍተው ያን ኖቱ ስከፍተው ኦኬ ይሄ ነገር ከዛ ኦልሬዲ ማይንዴ ላይ ታትሟል ማለት ነው። በብዛት ጥያቄ ስለሰራው ማይንድ ኦልሬዲ ሬትም አድርጎታል ማለት ነው። ስለዚህ በጣም እኔ አሁን መመክራችሁ ምንድን ነው ኖት ከመያዝ ይልቅ ጥያቄዎችን በጣም መስራቱ በጣም ወሳኝ ነገር ነው። ጥያቄ ስትሰሩ ኖት አውጡ። ጥያቄ ስትሰሩ ኖት አውጡ። ግን ሁል ጊዜ ጥያቄ ለመስራት ሞክሩ። ያላያችሁት ከሆነ ዩኒቱን ታያላችሁ። በዛ ዩኒት ደግሞ ጥያቄ ብቻ በደንብ መስራት ያለባችሁ ማለት ነው። ከጥያቄው ኖት ማውጣት ያለባችሁ ማለት ነው።
ያንን ነገር የምታደርጉ ከሆነ 100% እርግጠኛ ነኝ የተሻለና እኔ ካመጡት በላይ ውጤት ማምጣት ትችላላችሁ ማለት ነው። ስለዚህ 4 ወር ውስጥ እንዴት በምን አይነት መንገድ ሳልፍ እንደነበረ ያሉት ነገሮችን እያንዳንዱ በዚህ ቻናል ለቀላችኋለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ተማሪ ሊቅ ሰብስክራይብ በማድረግ ቴሌግራም ቻናላችንን፣ ሶሻል ሚዲያችንን ሰብስክራይብ በማድረግ ላይክ፣ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። እኔ እስካሁን ድረስ ከእናንተ ጋር የቆየሁት